በዚህ ቪዲዮ ደግሞ ባለ አንድ መኝታ 80 ካሬ ላይ ያረፈውን ቤታችን አብረን የምናይ ይሆናል። አብራችሁን ቆዩ። እንደምትመለከቱት ከፍታው ይሄንን ይመስላል። ይሄ ቤት ማለት 80 ካሬ ላይ ያረፈው ባለ አንድ መኝታ ቤት ሳሪስ አቦ ላይ የሚገኘው ቤታችን ነው። እንደምታዩት ሰፊ ሳሎን ነው ያለው። እዚህ ጋር ፊት ለፊት የምናገኘው ኦፕን ኪችን ነው። እኛ በሰሚ ፊኒሽ ስለምናስረክባችሁ ከስተመሩ ወይም ደንበኛ በፈለገው መልኩ በራሱ ዲዛይን እንዲያደርግ ፈቅደንለት ነው ይሄን በኦፕን ኪችን ያደረግነው። እናንተ ከፈለጋችሁ በቻክ ብሎክን በማድረግ እንዲሁም በተለያየ መልኩ መጠቀም ትችላላችሁ። አለበለዚያ ኦፕንም እንደሆነ እንትን ማለት ትችላላችሁ። ይሄ ለኪችን የተዘጋጀ ቦታ ነው። እንደምታዩት በኪችኑ በኩል እጅግ በጣም ውብ የሆነ ቪው አለው። በደንብ ማየት ትችላላችሁ። እጅግ ውብ የሆነ ቪው አለው ማለት ነው። ከዛ መቀጠል እንዲሁ እንደምታዩት በጣም ሰፊ የሆነ ሳሎን ነው። እኛ ቻክ አድርገን በርና መስኮት ገጥመን ነው የምናስረክባችሁ ማለት ነው። እንደምትመለከቱት እጅግ በጣም ሰፊ ነው። ይሄ ሁሉ 80 ካሬ ላይ ያለው። እዚህ ጋር የምታዩት ይሄ ትንሽዬ ባልከኒ ወይም በረንዳ አለችው። እንደምታዩት ከዲች ኮለን ጀምሮ ከቲችኛዋ ኮለን ጀምሮ እስከዚህኛዋ ድረስ በእንትን መዝጋት ይቻላል። እኛ ዘግተን ነው እናስረክባችሁ። የአሉሚኒየም ባልከኒ ነገር እንሰራታለን። እዚህ ጋር ይኖራል ማለት ነው። ከዛ ውጪ እንደምታዩት ትንሽዬ ጠባብ ብትሆን በረንዳ አለችው። ያው በረንዳው ላይ ሆናችሁ ሰፊው ቪው ማየት ትችላላችሁ። እዚህ ጋር የምትመለከቱት ሳሪስ አቦ ቤተክርስቲያን ነው። ያው እንደምትመለከቱት ሳሪስ አቦ ቤተክርስቲያን እዚህ ጋር አለ። ከዛ በተጨማሪ ያው ቀለበት መንገዱም እዚህ ጋር የምታዩት ቀለበት መንገድ ነው። ይሄ ዋናው ወደ ቦሌ የሚወስደን ቀለበት መንገድ ነው ማለት ነው። ከዛ በተጨማሪ በረም 180 ዲግሪ በረም አዲስ አበባ ማየት ትችላላችሁ። በዚህ በኩልም የሳሪስ ዋናው ሀዲድ የሚሄድበት ይታያል ማለት ነው። እንደምታዩት ያው ሀዲዱ እዚህ ጋር አለ። ሰፊ መንገድ አለ ማለት ነው። እዚህ ጋር ይሄን የመሰለ ቪው አለው ማለት ነው። ከዚህ ጋርም ሆኜ ላሳያችሁ የሳሎኑን ስፋት እንደምታዩት ሰፊ ነው ማለት ነው። ከዛ መቀጠል ወደ መኝታ ክፍሉ ነው። እንዳልኳችሁ ባለ አንድ መኝታ ቤት ነው። ይኸው ቁመቱ እንደምታዩት ነው ያለውን ርዝመት ማለት ነው። ያው እንደምታዩት ይሄ ሰፊ የሆነ ባለ አንድ መኝታ ቤት የምናገኘው የመኝታ ክፍል ነው ማለት ነው። እንደምታዩት ይኸው እዚህ ጋር በቂ የሆነ ለአልጋ ማስቀመጫም የሚሆን ያው እንደምታዩት ለአልጋ ማስቀመጫም የሚሆን ሰፊ ስፔስ አለው። ለቁም ሳጥንም በደንብ እንትን ማለት እንችላለን ማለት ነው። እዚህ ጋር ያው በመስኮት በኩል ደግሞ ይሄን የመሰለ ቪው አለው ማለት ነው። ከፊት ለፊታችን የምናየው የቦሌ ቡልቡላ ሳይት ነው ወይም ቦሌ ቡልቡላ በተለምዶ ቦሌ ቡልቡላ ኮንዶሚኒየም የሚባለው ነው ማለት ነው። ከዛ በተጨማሪ ያው እዚህ ጋር ዋናው የቦሌ መንገድ አለ። እንደምትመለከቱት ይሄ ዋናው የቦሌ ቀለበት መንገድ ነው፣ ወደ ቦሌ የሚወስዱ መንገድ ነው። በዚህ በኩል እንደቀደሙ የሳሪስ አቦ ቤተክርስቲያን ማየት እንችላለን። ፊት ለፊት ደግሞ የኢትዮጵያን አየር መንገድ እዚህ አካባቢ ማየት እንችላለን ማለት ነው። እንደምታዩት እዚህ ጋር ቆንጆ ቪው ነው ያለው ማለት ነው። እዚህ ጋር ሆናችሁ እጅግ በጣም ያማረ ቪው በደንብ በሚገባ ማየት ትችላላችሁ ማለት ነው። ይህን ይመስላል መኝታ ቤቱ። እኛ ስናስረክባችሁ ያው እዚች ጋር መስኮት ምንገጥም ይሆናል ማለት ነው። ከዛ በተጨማሪ በመቀጣይ የምናገኘው ወደ መታጠቢያ ቤት ነው። ይህን ይመስላል መታጠቢያ ቤቱ። ይህን ይመስላል ያው እንደምታዩት ይህን ይመስላል። ያው ቻክ እያደረገን ስለሆነ ቻክ አድርገን ጨርሰን ነው የምናስረክባችሁ ማለት ነው። ይሄን ይመስላል ባለ አንድ መኝታ 80 ካሬ ላይ ያረፈው ቤታችን ይሄን ይመስላል። ሳሪስ አቦ ላይ የሚገኘው ሳይታችን ነው። ይሄን ቤት በ6.4 ሚሊዮን ብር ሙሉ ክፍያ በካሽ ማለት ነው መግዛት ትችላላችሁ። ስልካችን ባዩ ላይ ያለ ለተጨማሪ መረጃ መደወል ትችላላችሁ። ይሄንን ቤት ስትረከቡ ደረጃ፣ ሊፍት እና የውጭ በርና መስኮቶች ገጥመን የምናስረክብ ነው። ከዛ ውጭ ያለውን ግን እናንተ በራሳችሁ ዲዛይን የምትሰሩት ይሆናል። የሴራሚክ ንጣፍ፣ የባኞ ቤት እቃዎች መግጠም ምናምን የኪችን ካቢኔት ያለውን በሙሉ እናንተ የምታከናወኑት ይሆናል ማለት ነው። ከዛ በተጨማሪ እኛ ስናስረክባችሁ በርና መስኮቶችን ገጥመን ሊፍት፣ የደረጃ መወጣጫዎችን በሙሉ ገጥመን ነው የምናስረክባችሁ። እውነት ለመናገር ይሄን ቤት ባለ አንድ መኝታ ተባለ እንጂ እናንተ በሰሚ ፊኒሽድ ባለ ሁለት መኝታ በራሳችሁ ሪዲዛይን አድርጋችሁ ባለ ሁለት መኝታ ማድረግ ትችላላችሁ። ምክንያቱም እንደምታዩት በጣም ሰፊ ስለሆነ ማለት ነው። በቀጣይ በሌላው ቪዲዮ እስከምንገናኝ ባዮ ላይ ባለው ስልክ ደውሉልን።